ሰበር ዜና ሰላም ጤና ይስጥልኝ ውድ አጥማጅ ተመልካቾቻችን ዛሬ ማለትም ታህሳስ 30 2018 ያሉትን ሰበርና አንኳር መረጃዎች ይዘን ወደ እናንተ መተናል። ለቻናሉ አዲስ የሆናችሁ ቃል ሚዲያን ሰብስክራይብ የምትለዋን በተን በመጫን እንዲሁም በኮሜንት ድል አማራ ፋኖ እያላችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድቆዩ ጋብዛለሁ። በቅድሚያም አርዕስተ ዜናዎችን አስከትላለሁ። በአማራ ክልል አፋባሃ ምኒልክ እዝ በሶስቱም ኮሮች ማለትም ንጉስ ሚካኤል አሊኮር ልጅ ኢያሱ ኮርና የደጋው መብረቅ ኮር በጥምረት በመሆን ትልቅ ድልን ማስመዝገባቸውም ተገለጸ። በዝርዝር የምንመለከተው ይሆናል። በሌላ ዜናችን ላይ አፋባሃ ምዕራብ አማራ ቀጠና ዞን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር 2ኛ ሻለቃ የተሰጣቸውን ድርጅት ተልዕኮ ፕወዛውን በፍጥነት እያከናወኑ መሆናቸውንም ተናግረዋል። በሌላ ዜናችን ላይ 7 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባሎች የጨቋኙን የአብይ አህመድ መንግስት በመተው ወደ አማራ ባለሽርጡ ክፍለ ጦር መቀላቀላቸውም ተገልጿል። በመጨረሻም ዜናችን ከአዲስ አበባ ወደ ደብረ ማርቆስ እየሄደ የነበረው ማመላለሻ አውቶቡስ በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ ቦታ ላይ ሲደርስ ብዙ ሰዎችን ማገታቸውንም መግለጻችን ይታወሳል። በሱ በኩል ላይ ዝርዝር መረጃዎችን ይዘናል። እነዚህን ጨምሮ የተለያዩ ዜናዎችን ወደ እናንተ የማደርስ ይሆናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ አፋባሃ ምኒልክ እዝ በሶስቱም ኮሮች ማለትም ንጉስ ሚካኤል አሊኮር ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የእዙ ዘመቻ አሃድ በሆነችው በላጎ ተወርዋሪ ሻለቃና ከአፋባሃ የተለያዩ አሃዶች ጋር በጥምረት በደቡብ ምዕራብ ወሎ ቤተ አማራ ቀጠኖች ላይ ታህሳስ 29 ማለትም በትናንትናው ዕለት ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው የማጥቃት በርካታ ወታደራዊና ዲሞክራሲያዊ ድሎችን ተጎናጸፈ። በአፋባሃ ምኒልክ እዝ አሃዶች አፋባ የተለያዩ ጥምረት ነጻ የወጡ የቤተ አማራ ከተሞችን ለመጥቀስ ያክል ጃማ ከለላና ለጓማ እንዲሁም በደብረ ዘይት ከተሞች በአፋባሃድ እና በአፋባሃ ንጉስ ሚካኤል ኮል ጥምረት ድል የተነሱ ከተሞች ሲሆኑ ለጊሄዳ ገነቴ እና ሳይንት ደንሳ ከተማ ደግሞ ንጉስ ሚካኤል አሊኮር አንድ ላይ ድል የነሱት ከተሞች ሆነዋል። ተንታጅባር ልጅ ኢያሱ ኮር እና የደጋው መብረቅ ኮር ደግሞ እንዲሁ በዘመቻ በላጎ ሻለቃ የተመራ ሌላ ድል ሆኖ የተመዘገበ ሲሆን በዚህም መሰረት የምኒልክ እዝ አሃዶች በጥምረት ባደረጉት ከባድ የማጥቃትና የወረዳ ከተሞችን ጨምሮ በርካታ የፋሽስት አገዛዝ ሰራዊት ተሽከርካሪዎችን ከነተተኳሻቸው አንድ ላይ በመሆን የቡድንና የነፍስ ወከፍ መሳሪያዎችን መማረክም እንደቻሉ ለቃል ሚዲያ ቃላቸውን ሰጥተዋል። ተጠናክሮ በቀጠለው ተጋድሎ ንጉስ ሚካኤል አሊኮር በትናንትናው ዕለት ያስመዘገባቸውን ድል እንደደረሱን ይፋ እንደምናደርግ ከወዲሁ በትህትና እየጠየቅን ያሳወቁትን እንዲሁም የማረኩትን ለመጥቀስ ያክል 25 ክላሾችን 10710 የክላሽ ተተኳሾችን 3 ወታደራዊ መገናኛዎችን ጠላት ለበዓል ያዘጋጃቸውን 4 በሬዎችን መማረክም ችለዋል። እንዲሁም በተጨማሪ 5 ሚሊሺያዎች ሲማረኩ በአጠቃላይ ከ59 በላይ ጥምር ጠላት ሲደመሰስ የፖሊስ ኮማንደሩን ጨምሮ ከ37 በላይ ቆስለዋል። ተጠናክሮ በቀጠለው ተጋድሎ ልጅ ኢያሱ ኮር የክፍለ ጦር ታህሳስ 29 ማለትም በትናንትናው ዕለት አጥቢያ በክፍለ ጦሩ ምክትል ዘመቻ በአርበኛ እሸቱ በላይ ፊት አውራሪነት ከክፍለ ጦሩ ስበርና መብረቅ ሻለቆች የተወጣጡ አናብስቶች ጋር የክፍለ ጦሩ ቃኛ አባላት ጉጉፍቱ ጋር ካቤና ሰኞ ገበያ ወደ ጠላት ካምፕ ዘልቆ በመግባት ሶስቱንም ታዳጊ ከተሞች የተቆጣጠሩ ሲሆን ጠላት አንድም ጥይት ሳያፈነዳ በየአቅጣጫው ግሪ አውጭኝ ያለ ሲሆን እስከ ንጋት ሰኞ ገበያ ጉጉፍቱ ከተማን ለቀጣይ ኦፕሬሽን ያመቻች ዘንድ መስራት ያለበትን ወታደራዊ ስራ ጨርሰው ይወጡ ካቤ ከተማን አሁንም አናብስቶቹ የጎፍ ክፍለ ከተማ ጦርን በቁጥጥር ስር መዋላቸውም ተነግሯል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥልም አያይዘው መግለጻቸውም ታውቋል። በሌላው ዜናችን 7 የፋሽስቱ የብልጽግና አገዛዝ የመከላከያ ሰራዊት አባሎች ባለሽርጡ ክፍለ ጦርን መቀላቀላቸውንም ለቃል ሚዲያ ዘግበዋል። የብልጽግና አገዛዝ መከላከያ ሰራዊት 11ኛ እዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ የሆኑት 7 አባላቶችን ምስራቅ አማራ ኮር 1ኛ ባለሽርጡ ክፍለ ጦርን መቀላቀላቸውም ተገልጿል። ክፍለ ጦሩን አመራሮቹም በትልቅ አቀባበል እንዳደረጉላቸውም ተናግሯል። ፋሽስቱን አገዛዝ ብልጽግና ወደ ውጊያ
ወልዲያውን ጨምሮ በብዙ የጦር ግንባሮች የሚያፈራርሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱን ተግባር ደግሞ አመርቂ ውጤት እያስመዘገቡ እንደሚገኝም አብራርተዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ እንደሚቀጥልም አብራርተዋል። ህልውናችንን በተባበረ ክንዳችን በአማራ በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ታኅሳስ 29 2018 7 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባሎች ባለሽርጡ ክፍለ ጦርን መቀላቀላቸውም ተረጋግጧል። የብልጽግና አገዛዝ መከላከያ ሰራዊት 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑት 7 አባላቶች ምስራቅ አማራ ኮር 1ኛ ባለሽርጡ ክፍለ ጦርን መቀላቀላቸው መረጋገጡን ተከትሎ የክፍሉ ጦር አመራሮች አቀባበልም አድርገውላቸዋል። የፋሽስቱን አገዛዝ ብልጽግና ወደ ውጊያን ጨምሮ በብዙ የጦር ግንባሮች ላይ የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረሱን ተግባር ደግሞ አመርቂ ውጤት እያስመዘገበ እንደሚገኝም የአባላቶቹ መሪዎች ለቃል ሚዲያ ቃላቸውን መስጠታቸውንም ገልጸዋል። መዳረሻው ድልና ስኬት መሆኑ የተነገረው የአማራ ፋኖ ብሔራዊ ኃይል አጠቃላይ ሌሎችንም ድሎች እንደሚያስመዘግቡ ለሌሎችም አባላት ጥሪ ማስተላለፋቸውንም የአማራ ፋኖን እንዲቀላቀሉ እንዲሁም ድላችንን አንድ ላይ እናሳልጥ በማለት ጥሪያቸውንም አቅርበውላቸዋል። በሌላው ዜናችን ላይ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 2ኛ ሻለቃ የተሰጣቸውን ድርጅታዊ ተልእኮ ፕወዛን በፍጥነት በማከናወን ከተለያዩ ቀጠኖች የተውጣጡ ሰራዊታቸውን በማሰለፍ ዝግጅታቸውን ማጠናቀቃቸውንም አሳውቋል። የሻለቃ 2 አመራሮች እንደ ተርቭ የሚናደፉትን ሰራዊታችንን ሰብስበው የስነ ልቦና ገንቢ ሐሳቦችን፣ የፖለቲካ ትምህርቶችንና ትግል የሚያራምዱ ምክሮችን በስብሰባው ጠቅሰው ማወያይተዋል። አባላቶቹ የመሪዎቻቸውን ትምህርትና ምክር በመቀበል ፍጹም ደስተኛ መሆናቸውን የገለጹ ሲሆን የማንደመሰሰው ጠላት የማናሸንፈው ድል አይኖርም ሲል አስተያየታቸውንም ሰጥተዋል። መድረክ መሪዎቹ የሻለቃ 2 አመራር ሻለቃ መሪ ፋኖ ይበልጣልና እንዲሁም ምክትል ሻለቃ መሪ መንግስቱ አለማየሁ፣ ዘመቻ መሪ ፋኖ ተስፋዬ ቻሌ፣ ምክትል ዘመቻ ሀብቴ ሙላት እንዲሁም ሌሎች አመራሮች በስብሰባው ተገኝተው አቀባበልም ማድረጋቸውም ተነግረዋል። በመጨረሻ ከአዲስ አበባ ወደ ደብረ ማርቆስ እየሄደ የነበረውን የህዝብ ማመላለሻ አውቶቡስ በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሩ በተባሉ አካባቢዎች ላይ በታጣቂዎች ጥቃት ተከፍቶባቸው 4 መንገደኞች መታገታቸው ይታወሳል። እንዲሁም ታግተው ከተወሰዱበት መንገደኞች መካከል አንዱ የድርጅቱ ተቆጣጣሪ መሆኑን የኤፍኤም ባለስልጣን ስራ አስኪያጅ አቶ አይክፋው መናሌ ለሚዲያችን መግለጻቸውም ይታወቃል። ሰኞ ማለትም ታኅሳስ 27 2018 ዓ.ም ላይ ከአዲስ አበባ የተወሰነ የህዝብ ማመላለሻ አውቶቡስ ደብረ ማርቆስ ጉዞን የጀመረው 51 መንገደኞችን አሳፍሮ እንደነበርም ገልጸዋል። አውቶቡሱ ከአዲስ አበባ ጉዞን የሚጀምረው ከሌሊቱ 10 ሰዓት ተኩል መሆኑን የገለጹት አቶ አይክፋው በየቦታው ኬላዎች በመኖራቸውና ከ12 ሰዓት በፊት ለጉዞ ክፍት ስለማይሆኑ አውቶቡሱ አሊዶሩ አካባቢ ላይ የደረሰው ጧት 3 ሰዓት አካባቢ እንደነበርም ተናግረዋል። አውቶቡሱ አካባቢው ላይ ሲደርስ ታጣቂዎች በከፈቱት ከፍተኛ ተኩስ ጎማውና መስኮቱ መመታቱንም ገልጸዋል። የተወሰኑ መንገደኞች ጉዳት እንደደረሰባቸው የተናገሩት ስራ አስኪያጁ በጥይት ተመተው ጉዳት የደረሰባቸው ሰዎች 3 እና 4 እንደሚሆኑም ተናግረዋል። አቶ አይክፋው ታጣቂዎቹ አግቷቸው ከነበሩ ተሳፋሪዎች መካከል ሴቶቹን በመመለስ 4 ወንዶችን ለይተው እስካሁን ድረስ የት እንደገቡ እንደማይታወቅም ገልጸዋል። ታጣቂዎቹ መኪና ውስጥ ተኩስ በከፈቱበት ወቅትም ተናደው የሮጡ ያመለጡ እንዳሉ የገለጹት አቶ አይክፋው መኪናው ላይ ጥቃት ሲፈጸምበት ሌሎች ተከታትለው ሲሄዱ የነበሩ አውቶቡሶችም ወደ ፍቼ ተመልሰው እዛ እንዳደሩም ከዚህ ቀደም ማብራራታችን ይታወቃል። የታገቱት 4 ወንዶችም እስካሁን ድረስ መግቢያቸው የት እንደሆነ ያልታወቀ ሲሆን መንግስት አቤት በለኝ እያሉም ጥሪያቸውንም ለመንግስት እያሰሙ ይገኛሉ። ውድ የቃል ሚዲያ ተከታዮች ለዛሬ ያዝንላችሁ የአማራን ድልና የአማራዊ የተሰኘ ዜናችንን በዚሁ እናበቃለን። በሌላ አማራን በሚሸቱ ዜኖች እስከምንገናኝ ድረስ ድል ለአማራ ፋኖ እያላችሁ በኮሜንት እንድታጨናንቁት በትህትና ጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብነታችሁን አሳዩን እያልኩኝ እኔ ከወዲሁ ሰናበታለሁ። ሰናይ ጊዜ